ብዙ ጊዜ ሰዎች የአሜሪካና የኢራን ውጥረት ምን አገባን እኛ ሀገራችን ላይ ነው ያለነው ይላሉ። ነገር ግን በሪል ስቴት ቢዝነስ ውስጥ ግሎባል ኢዝ ሎካል ነው። በፋርስ ባህር ሰላጤ ላይ የምትተኮስ አንዲት ጥይት አዲስ አበባ ውስጥ የምትገዛውን የብረት ወይም የሲሚንቶ ዋጋ ልታናጋው ትችላለች። ዛሬ የምንመለከተው ጦርነቱ ይነሳል አይነሳም የሚለውን ሳይሆን ውጥረቱ በፈጠረው ኢኮኖሚያዊ ጫና ውስጥ የእናንተ ገንዘብ አደጋ ላይ ነው ወይስ እድል እየጠበቀው? በዚህ ቪዲዮ 4 ዋና ነጥቦችን በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምንነግራችሁ የውል ስምምነት ሚስጥር ከብዙ ኪሳራ ሊታደጋችሁ ይችላል። የአቅርቦት ሰንሰለትና የሎጂስቲክ ሚስጥር። አሁን ነገሩን በዝርዝር እንየው። ኢትዮጵያ ለሪል ስቴት ግንባታ የምትጠቀማቸው አብዛኛዎቹ የማጠናቀቂያ ዕቃዎች ወይም ፊኒሺንግ ማቴሪያል ከሴራሚክ እስከ ሊፍት፣ ከኤሌክትሪክ ዕቃዎች እስከ ብርጭቆ የሚመጡት በባህር መንገድ ነው። የሆርሙዝ ስትሬት እና የቀይ ባህር ስጋት። ኢራንና አሜሪካ ግጭት ውስጥ ከገቡ የንግድ መርከቦች የሚያልፉባቸው መስመሮች ከፍተኛ አደጋ ያጋጥማቸዋል። ይህ ሲሆን የኢንሹራንስ ወይም ማሪን ኢንሹራንስ ዋጋ በ10 እጥፍ ሊጨምር ይችላል። የሀገር ውስጥ ፋብሪካዎች ጫና። እኛ እኮ ብረትና ሲሚንቶ እዚሁ ሀገር ውስጥ እናመርታለን ልትሉ ትችላላችሁ። ግን እውነታው ፋብሪካዎች የሚጠቀሙት ግብአትና ማሽነሪዎች በነዳጅና በውጭ ምንዛሬ ላይ የተመሰረቱ ናቸው። ነዳጅ ሲወደድ ትራንስፖርት ይወደዳል። ትራንስፖርት ሲወደድ ደግሞ ሳይት ላይ የሚወርደው 1 ኩንታል ሲሚንቶ ዋጋው ሰማይ ይነካል። ሶስተኛ የገንዘብ ፖሊሲና ኢንፍሌሽን። ሌላኛው ነጥብ የገንዘብ አቅም ነው። በአሁኑ ወቅት ኢትዮጵያ የማክሮ ኢኮኖሚ ማሻሻያ እያደረገች እንደሆነ ይታወቃል። እንዲህ አይነት የዓለም አቀፍ ውጥረት ባለበት ወቅት ሴፍ ሄቭን የሚባሉ ጠንካራ ገንዘቦች ወይም እንደ ዶላር ያሉ ዋጋቸው ይጨምራል። ይህ ደግሞ ብር የመግዛት አቅሙን እንዲያጣ ወይም ኢንፍሌሽን እንዲያጋጥመው ያደርገዋል። ባጭሩ ዛሬ ባንክ ውስጥ ያስቀመጣችሁት 5 ሚሊዮን ብር ከ6 ወር በኋላ ሊገዛላችሁ የሚችለው ቤት የዛሬውን ግማሽ ብቻ ሊሆን ይችላል፣ አሊያም ቅድመ ክፍያ ሆኖ ሊቀር ይችላል። ስለዚህ ጥሬ ገንዘብ በእጅ ይዞ መቆየት ማለት በረዶ በፀሐይ ላይ የመያዝ ያህል ነው። አራተኛ ገዢዎች መውሰድ ያለባቸው ስልታዊ እርምጃ። ታዲያ አትግዙ እያልኳችሁ ነው? በፍጹም። እንዲያውም አሁን ነው መግዛት ያለባችሁ። ግን እንዴት መግዛት አለባችሁ? የሬዲ ቤቶችን ማየት ብልሃት ነው። ሙሉ ክፍያውን የመክፈል አቅሙ እስካላችሁ ድረስ ግንባታቸው የተጠናቀቁ ቤቶችን መግዛቱ ተመራጭ ነው። አሁን የተጠናቀቁ ቤቶች የተገነቡት የዛሬ ዓመት ወይም 2 ዓመት በነበረው ርካሽ ግብአት ነው። ዛሬ ብትገዟቸው ነገ ግንባታ ከሚጀምሩ ቤቶች በ30% እና በ40% ርካሽ ዋጋ ላይ ናችሁ ማለት ነው። ነገር ግን ይህንንም ሬዲ ቤት የመግዛት ጊዜያችሁን እያቆያችሁት በመጣችሁ ቁጥር አሁን ላይ ባለው ማርኬት ዋጋ ጋር ዋጋቸውን አጀስት ሊያደርጉ እንደሚችሉ ኮንሲደር ማድረጉ ጥሩ ነው። ሁለተኛ የንግድ ሱቆች እንደ ፓሲቭ ኢንካም መመልከት። በጦርነትም ሆነ በሰላም ወቅት ሰው መሸጥና መግዛቱን አያቁምም። የንግድ ሱቆች ዋጋቸው ከቤት በበለጠ ፍጥነት ይጨምራል፣ ኪራያቸውም አስተማማኝ ነው። ሶስተኛ የውል ስምምነት ጥንቃቄ። ይህ ወሳኝ ነጥብ ነው። ሪል ስቴት ስትገዙ ፕራይስ ኢስካሌሽን ክሎዝ የሚባል ነገር እንዳለ እወቁ። አንዳንድ አልሚዎች የዕቃ ዋጋ ከጨመረ እንጨምርባችኋለን የሚል ውል በግልጽ ያስገቡባችኋል። ይህንን በሕግ ባለሙያ አስመርምራችሁ ፊክስድ ፕራይስ መሆኑን ማረጋገጥ ይገባችኋል። ፊክስድ ፕራይስ እንኳን ባይሆን የካምፓኒውን ፕሮፋይል ተመልክታችሁ ምን ያክል ፐርሰንት ነው ከአልሚው ጋር ምጋራው በዋጋው ላይ በጭማሪው ላይ የሚለውን አይታችሁ ውሳኔያችሁን ማስተካከል ይኖርባችኋል። በመጨረሻም ዓለም ባለመረጋጋት ውስጥ ብትሆንም የእናንተ የኢኮኖሚ ህይወት ግን መረጋጋት አለበት። እኛ በኬቲ ፕሮፐርቲስ ገበያውን በቀን እየተመለከትን እየተከታተልን
በዋጋ ንረት የሚታደጉ ምርጥ አማራጮችን ለይተናል። ይህ ትንታኔ ጠቃሚ ሆኖ ካገኛችሁት ሰብስክራይብ ማድረጋችሁን አትርሱ። ይህም መረጃ ይጠቅማል ብላችሁ ለምታስቡት ቤተሰብ፣ ዘመድ፣ ጓደኛ በሙሉ ሼር አድርጉት። እንዲሁም ላይክ ማድረግ እንዳትረሱ። እንዲሁም ለእናንተ አቅም የሚሆን የሪል ስቴት መረጃ እንድንልክላችሁ በኮሜንት ኢንፎ ብላችሁ ጻፉልን። አሊያም በሶሻል ሚዲያ አማራጮቻችን በሙሉ በዋትስአፕ፣ በቴሌግራም አድራሻችን ላይ ሐሳባችሁን ጻፉልን። በደስታ እንመልሳለን። ስለነበረን ቆይታ እናመሰግናለን። ሰላም ለኢትዮጵያ፣ ሰላም ለዓለማችን።